ካሳሽ ክሌይ ስሙንም መሐመድ አሊ አሰኘ። አንዳንድ ጋዜጠኞችና ተቀናቃኞቹ ጭምር በቀድሞው ስሙ እየጠሩ ሊያናድዱት ሞክረዋል። በ1959 ሂውስተን ላይ ከቶም ቴሬል ጋር የከባድ ሚዛን ውድድር ነበረበት። ቴሬል ተጋጣሚውን መሐመድ አሊን ሊያናድደው ፈልጎ ውድድሩን ሊጀምሩ ሲሉ ክሌይ እያለ ጠራው። መሐመድ አሊ ተናደደ። በግጥሚያቸው ወቅት ቴሪን እየነረተ አጎቶም ስሜ ማን ነው እያለ ቀለደበት። ልጅን ሲቀጡ ይለምድሃል እንደሚባለው አይነት እኮ ስሜ ማን ነው እያለ 15 ዙር ድረስ አራዝሞ በክፉ ቡጢ ቀጠቀጠው። ዳኞቹ በኋላ አስተያየታቸውን ሲሰጡ መሐመድ አሊ ቀድሞ ሊዘርረው ወይም በነጥብ ሊያሸንፈው ሲችል ሆን ብሎ ዙሩን ያራዘመው እየቀጠቀጠ ለመበቀል ስለፈለገ እንደሆነ ተናግረዋል።